ሰላም አለይኩም ወረህመቱላሂ ወበረካቱ። ውድ የጤና ሚዲያ ተከታታዮች እንደምሰነበታችሁ። በዛሬው የጤና መረጃ ይዤ የመጣሁት አዲስ ነገር በተለይ ለፀጉራችን መሳሳት ሊሆን ይችላል፣ መርገፍ፣ እንዲሁም ደግሞ ለራሰ በራነት፣ እንዲሁም ደግሞ ለፀጉር ፎረፎር የሚሆኑ የተለያዩ ውጤታማ የሆኑ ሻምፑ ሊሆን ይችላል፣ ዘይቶች ሊሆኑ ይችላሉ። እንዲሁም ደግሞ ወደ መጨረሻ ላይ ደግሞ በጣም ውጤታማ የሆነ በቤት ውስጥ የሚዘጋጀው ውህድ አለ። እነሱን በሰፊው ነግራችኋለሁ ማለት ነው። በተለይ ደግሞ ስንገዛ እነዚህን ሻምፑ ሊሆኑ ይችላል ዘይቶች ስንገዛ ምን አይነት ጥንቃቄዎች ማድረግ አለብን እንዳንሸወድ ማለት ነው። ምንድናቸው የሚለው ነግራችኋለሁ። እንዲሁም ደግሞ ስላጠቃቀማቸው እንዴት አድርገን መጠቀም አለብን። በተለይ የምንሰራቸው ስህተቶች አሉ። ገንዘብ አውጥተን ከገዛን በኋላ በአጠቃቀሙ ምክንያት ደግሞ የሚፈልገውን ጥቅም ሳናገኝ ልንቀር እንችላለን። ስለዚህ ይሄንንም እነግራችኋለሁ። ስለዚህ ቪዲዮውን እስከመጨረሻው ለማየት ሞክሩ። መረጃው ደግሞ ለብዙ ሰዎች እንዲዳረስ ብዙ ሰዎች ጥያቄ በዚህ ጉዳይ ስለሚያነሱ ላይክ፣ ሼር ማድረጋችሁን አትርሱ ማለት ነው። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። አሁን ቀጥታ ወደ ጉዳያችን ስንገባ ለፀጉር መሳሳት ወይም መነቃቀል እንዲሁም ለፎረፎር ማለት ነው። ለፎረፎር የሚያጋልጡ በርካታ ሁኔታዎች አሉ። ከዚህም በፊት ያው በሰፊው አስተምሬያለሁ። ነገር ግን ያው ለማስታወስ ያክል የመጀመሪያው ምንድነው? በተለይ ከፍተኛ ውጥረት፣ ጭንቀት ካለብን፣ በቂ እንቅልፍ ማንተኛ ከሆነ ይሄ ብዙ ሰው ትኩረት ስለማይሰጠው ነው ማለት ነው። ይሄ ከፍተኛ የሆነ ኦክሲዴሽን ሰውነታችን ውስጥ ስለሚያመጣ በሽታ የመከላከል አቅማችንም ስለሚቀንስ ፀጉራችን ሊሳሳ ሊነቃቀል ይችላል ማለት ነው። እንደዛ ከዛ በተጨማሪ ደግሞ ፎረፎርም ሊይዘን ይችላል ማለት ነው። ይሄ አንዱ ዋናው መንስኤ ነው። መቀነስ ያስፈልጋል። ሌላው የሆርሞን መለዋወጥም ሲኖር በተለይ ሴቶች ላይ በወሊድ ጊዜ ሊሆን ይችላል፣ በእርግዝና ጊዜ የሆርሞናቸው ስለሚለዋወጥ ፀጉራቸው ሊረግፍ ይችላል ማለት ነው። በተለይ በስትረስ ምክንያት ማለት ነው። ወንዶችም ላይ ልክ እንደዛው በተለይ ይሄ የቴስቶስትሮን ሆርሞን ወይም ደግሞ ዲኤችቲ የምንለው ሆርሞን ሲጨምር ለራሰ በራነት ወንዶች ለፀጉር መሳሳት ወይም ደግሞ ባልድነስ ሊዳረጉ ይችላሉ ማለት ነው። ስለዚህ እነዚህ መንስኤዎች ሊሆኑ ይችላሉ። ሌላው በቂ ቪታሚንና ሚኔራልም ደግሞ ማናገኝ ከሆነ ለምሳሌ የፕሮቲን እጥረት ካለ፣ የኦሜጋ ስሪ፣ የአይረን፣ የቪታሚን ቢዎች፣ የቪታሚን ቢ እጥረት ካለብን፣ የቪታሚን ዲ እጥረት ካለ የቪታሚን ዲ እጥረት ካለ እነዚህ ዋናኛዎቹ ናቸው ለፀጉር መርገፍ፣ መሳሳት እና መመለጥ ማለት ነው። ስለዚህ እነዚህም ሊሆኑ ይችላሉ። ሌላው ብዙ ትኩረት የማንሰጠው ደግሞ የፀጉር አያያዝ ችግር ማለት ነው። ስንታጠብ በተለይ ሊሆን ይችላል፣ ስናበጥር ማለት ነው። በተለይ ስንታጠብ በተደጋጋሚ ፀጉርን መታጠብ ሊሆን ይችላል። ከመጠን በላይ የመታጠብ ፀጉሩን ለስሩ መድከም ምክንያት ሊሆን ይችላል። ፀጉራችን እንዲነቀል ያደርጋል። እርጥቡን ማበጠር ሊሆን ይችላል። ፀጉራችን እንደታጠብ ነው ወዲያውኑ እርጥቡን የምናበጥረውም ከሆነ ሊነቃቀልብን ይችላል ማለት ነው። ደካማ ይሆናል ስሩ ማለት ነው። በተደጋጋሚ ደግሞ ለሙቀት ማጋለጥ ወይም ደግሞ መተኮስም እንደዚሁ ማለት ነው። እንዲሁም ደግሞ በቂ የሆነ ኮንዲሽነር ወይም ደግሞ ዘይቶችም አለመጠቀም ለፀጉራችን መነቃቀል መንስኤም ሊሆን ይችላል። እንዲሁም ደግሞ ሌላው ችግር ደግሞ የምንታጠብበት ውሃ ማለት ነው። ሻወር ስንወስድ በተለይ ሃርድ ወተር ከሆነ በውስጡ ያለው ከፍተኛ የሆነ ካልሲየም ለፀጉራችንን ማነቃቀል ወይም ለፎረፎር ሁላ ሊያጋልጠን ይችላል ማለት ነው። ስለዚህ የውሃ ማጣሪያ የማናደርግ ከሆነ ወይም ደግሞ ከፍተኛ የሆነ ክሎሪን ካለው ውሃው ማለት ነው፣ ከፍተኛ ክሎሪን እና ሃርድ ወተር ከሆነ ጨዋማ ውሃ ከሆነ የምንታጠብበትም ፀጉራችን ለተለያዩ ችግሮች ሊዳረግ ይችላል። ይሄ እንግዲህ ቀላል የሚመስሉ ግን ተጽዕኖ አላቸው ማለት ነው። ሌላኛው መጨረሻው ምንድነው? ትክክለኛ ያልሆኑ የፀጉር ምርቶችን ስንጠቀም ማለት ነው። እንግዲህ ያገኘነውን ምርት ጥራቱ የጎደለ አስተማማኝ ያልሆነ ወይም ደግሞ ውስጡ ያለው ከፍተኛ የሆነ ኬሚካል ሻምፑ፣ ኮንዲሽነር ሊሆኑ ይችላሉ። የተለያዩ ዘይቶች ለፀጉራችን መነቃቀል ከጥቅማቸው ጉዳታቸው ሊያመዝን ስለሚችል ጥንቃቄ ማድረግ ያስፈልጋል። ይሄንን ወደፊት ላይ እንዴት መግዛት እንዳለባችሁ ነግራችኋለሁ። አሁን ቀጥታ ወደ ምርቶቹ ነው የምንገባው። የትኛውን ምርት እንጠቀም ነው እንዳንጭበረበርም። የመጀመሪያው ምርት ምንድነው? ሚኖክሲዲል ነው። ሚኖክሲዲል ያው ከዚህ በፊት ሰምታችሁ ልታውቁ ትችላላችሁ። ይሄ በሁለት አይነት መልኩ ነው ያለው። ኦቲሲ የሚባል አለ፣ በፈሳሽ መልክም የምንጠቀመው አለ። ቶፒካል ማለት ነው፣ ፀጉራችን ላይ ማሳጅ የሚደረግ ማለት ነው። በሻምፑ መልክ ሊሆን ይችላል ወይም በቶፒካል በክሬም መልክ ሊሆን ይችላል። የሁለተኛው ደግሞ በትዕዛዝ በሐኪም ትዕዛዝ የሚዋጥ አለ ማለት ነው። ልክ እንደ በታብሌት ወይም በክኒን መልክ ማለት ነው። ያ እንግዲህ እንደ ችግራችሁ ሁኔታ ነው የሚታዘዘው ማለት ነው። እንግዲህ ይሄ ሁለት አይነት መጠን ነው ያለው። መጠኑ ማለት ነው 2% አለ። 2%ቱ ምንድነው? ለሴቶች ነው ብዙ ጊዜ ሪኮመንድ የሚደረገው ማለት ነው። 5%ቱ ደግሞ የሞኖክሲዲል ማለት ነው ለወንዶች ነው በብዛት ማለት ጠንከር ያለ ነው። ይሄንኛው አክቹዋሊ ሴቶችን መጠቀም ይችላሉ የሚል ሳይንሳዊ ጥናት አለ። ነገር ግን በብዛት በዚህ በመጠኑ መሰረት ብትወስዱ ጥሩ ነው። ዋና ተግባሩ ምንድነው? በተለይ ወደ ራሳችን ቅል ስር የራሳችን ቅል ስር የደም ዝውውር እንዲኖር
ፍሰቱ ጤናማ እንዲሆን የደም ዝውውሩ ጤናማ እንዲሆን በቂ ኦክስጅን እንዲኖርና ፀጉራችን እንዲያድግ ያደርጋል ማለት ነው ይሄ ሚኖክሲድል። ሌላኛው ደግሞ የደከሙ የሞቱ ሊሆኑ ይችላሉ የፀጉር ሴሎች ካሉ እነሱን እንዲነቃቁ ያደርጋል ማለት ነው። ይሄ ሚኖክሲድል ዋና ተግባሩ ይሄ ነው ማለት ነው። በተለይ ራሰ በራነት ወይም ደግሞ ለተመለጠ ፀጉር ወደ ውስጥ የገባ ፀጉር ማለት ነው። ለፀጉር መሳሳት ሊሆን ይችላል በተለይ ሴቶች ለፀጉር መሳሳት ለእነዚህ ይሆናል ማለት ነው። በጣም ውጤታማ የሚባለው ነው። ይህንን ምርት እንግዲህ በየቀኑ መጠቀም ትችላላችሁ። በተለይ የጎንዮሹ የማሳከክ አይነት ባህሪ ካለው ግን አንድ ቀን አልፎ ማድረግ ትችላላችሁ ማለት ነው። ውጤታማነቱ ግን በየቀኑ ብትጠቀሙ ነው። ቢያንስ ይሄንን ምርት ከ3 ወር እስከ 6 ወር መጠቀም አለባችሁ ማለት ነው። ለውጡን ለማየት የተወሰነ ለውጥ ለማግኘት ከ3 ወር እስከ 6 ወር መጠቀም ይጠበቅባችኋል። ሌላኛው ጥንቃቄ ማድረግ ያለባችሁ ነገር ይህንን ምርት ስትጠቀሙ በተለይ ክሬሙን ወይም ደግሞ ሻምፖን ፀጉራችሁ ላይ ስትጠቀሙ ወዲያውኑ መታጠብ የለባችሁ። ብዙ ሰው የሚሸወደው በዚህ ነው። ፀጉራችሁ ላይ ቢያንስ ከ5 እስከ 10 ደቂቃ መቆየት አለበት ማለት በደንብ ወደ ፀጉራችሁ የራሳችሁ ቅል ስር በደንብ አብዞርብድ መመጠጥ አለበት እንጂ ወዲያውኑ አድርጋችሁ ወዲያውኑ ከታጠባችሁት ምንም አይነት ጥቅም አታገኙም ማለት ነው። መቆየት አለበት 10 ደቂቃ የሚሆን መቆየት አለበት። ሌላኛው ደግሞ ችግሩ ያለበት ቦታ ላይ ፀጉራችን የሳሳበት ቦታ ላይ ወይም የተመለጠው ቦታ ላይ ነው እንጂ መቀባት ያለብን ተሳስተን በእጃችን ሌላ ፊታችንን መንካት የለብንም። ያልተፈለገ የፀጉርም ማብቀል ችግር ሊያመጣ ይችላል። ያልተፈለገ ቦታ ላይ የማያስፈልግ ቦታ ፀጉር ልታበቅሉ ስለምትችሉ እጃችሁን ጣታችሁን በተለይ ሌላ ቦታ መነካካት ፊታችሁ ላይ መነካካት የለባችሁም ፀጉር ያበቅልባችኋል። ጥንቃቄ ማድረግ አለባችሁ እዛው ችግሩ ያለበት ቦታ ላይ ብቻ ነው ማለት ነው። ፀጉሩ ችግር ያለበት ቦታ ላይ መቀባት ያለበት ማለት ነው። ስለዚህ ይሄንን ካደረጋችሁ በውጤቱ በፍጥነት እንትን ማድረግ ትችላላችሁ ማለት ነው። ይሄ የመጀመሪያው ነው። ሁለተኛው ኒዞራል ሻምፖ ነው። ኒዞራል ሻምፖ ይሄ እንደነገርኳችሁ ይሄም በህክምናም አለ ኦቲሲም ደግሞ በፋርማሲ ወይ ሱፐር ማርኬትም ላይ ታገኛላችሁ። በውስጡ እንግዲህ ኪቶኮናዞል የሚባል የመድኃኒት በውስጡ አለው። ኪቶኮናዞል 2% እና 1% የሚባል አለ ማለት ነው። ኪቶኮናዞል 2% ያለው በጣም ቆንጆ ነው ማለት ነው። ኪቶኮናዞል 2% ያለው ውጤታማ ነው። እሱን ብትጠቀሙ ነው የምመክረው። ሌላኛው ይሄ ዋና ተግባሩ ምንድነው? በተለይ አንቲ ኢንፍላማቶሪ ነው ይሄ ኒዞራል ሻምፑ ማለት ነው። በተለይ ፀጉራችሁ ላይ ማሳከክ ካለው ይሄ ሰብሆሪክ ደርማታይተስ ካለው ኤክዜማ ነገር ምናምን የሚባሉ የፀጉር ኢንፌክሽን ራስ ቅላችን ላይ ፊታችን ላይ ሊሆን ይችላል ካለ ይሄ በጣም ወሳኝ ነው ማለት ነው። ለዛ ለማሳከክ ፎረፎርም ካለብን በተለይ ፍሌኪነስ ካለው ፀጉራችን ላይ ወይ ግንባራችን ላይ እሱን ማሳከኩን በሙሉ ያጠፋልናል ማለት ነው። ይሄንን ለተወሰነ ጊዜ መጠቀም ይጠበቅብናል። በተለይ ይሄንን ነገር በሳምንት 2 ቀን መጠቀም ይጠበቅብናል። ለ3 ወር እስከ 4 ወር ድረስ 3 ወር እስከ 4 ወር ድረስ ይሄንን ነገር መጠቀም ያስፈልጋል ማለት ነው። ስለዚህ ፀጉራችን ላይ ቅድም እንደነገርኳችሁ ደግሞ ከ5 እስከ 10 ደቂቃ መቆየት አለበት። ወዲያውኑ ሻምፖውን አድርገን ወዲያውኑ ከታጠብነው ምንም አይነት ጥቅም አናገኝም ማለት ነው። ስለዚህ ከ5 እስከ 10 ደቂቃ መቆየት አለበት። ይሄ ነገር በተደጋጋሚ ከተጠቀምነው ውጤት ማምጣት ይችላል። በጣም ወሳኝ የሆነ ነው ማለት ነው። ሌላኛው ሶስተኛው ወሳኝ የሮዝመሪ ዘይት ነው። የሮዝመሪ ዘይት ወይም ሮዝማሪ ኦይል ይሄኛው በተለይ ሚኖክሲድል 2% ከሚባለው የፀጉር ማብቂያ መድኃኒት ጋር እኩል ጥቅም እንዳለው ጥናቶች ያሳያሉ። ቅድም እንደነገርኳችሁ ሚኖክሲድል 2% ለሴቶች ይሆናል ብያችኋለሁ። ይሄኛው ከዛ ጋር ተመሳሳይ ጥቅም ነው ያለው ይሄ የሮዝማሪ ዘይቱ ማለት ነው። የሮዝማሪ ዘይት በተለይ በተፈጥሯዊ መልኩ ራሰ በራነትን የራስ ፀጉር መሳሳትን ይቀንሳል ማለት ነው። ይከላከላል ማለት ነው። በተለይ ራስ ቅላችን ላይ ያለውን የደም ዝውውርም ይጨምራል። አንቲ ኢንፍላማቶሪ ነው። ፈንገስ እና ባክቴሪያዎች ካሉ እነሱን ያስወግድልናል። እንዲሁም ደግሞ ዲኤችቲ ብሎከር ነው። ወይም ደግሞ ይሄ 5 አልፋ ሪዳክቴዝ የምንለውን ሆርሞኑን በተለይ ወንዶች ላይ የፀጉር መሳሳት የሚያስከትለውን ከፍተኛ የዲኤችቲ ሆርሞን ቴስቶስትሮን ሆርሞን ይቀንሳል ማለት ነው። ስለዚህ በጣም ውጤታማ ነው። የጎንዮሽም የለውም ማለት ነው። እንደ መድኃኒት አይደለም ማለት ነው። ስለዚህ ይሄንን ሮዝማሪ ዘይቱን ገዝታችሁ በሳምንት 2 ቀን 3 ቀን መጠቀም ትችላላችሁ። እንደ ለውጡ ከ3 ወር እስከ 4 ወር ድረስ መጠቀም ይጠበቅባችኋል ማለት ነው። በተለይ ለወንዶች ውጤታማ የሆነ ምርት ነው። ይሄንን መሞከር ትችላላችሁ ማለት ነው። ሌላው የመጨረሻው በቤት ውስጥ የሚዘጋጅ ውህድ ነው ብያችኋለሁ። ይሄኛው የሩዝ ውሃ ነው ወይም ራይስ ወተር የምንለው። በተለይ ይሄ በሳይንስም ሩዝ በተለይ ዲዞልቭድ ከሆነ ወይም ፈርማንትድ ከሆነ በጣም ውጤታማ ነው። ሩዝ በውስጡ በተለይ እንትን ሲሆን ሲብላላ ማለት ነው። ፈርመንትድ ሲሆን በውስጡ ያለው ከፍተኛ የሆነ ቢ ቪታሚኖች አሉት። ቪታሚን ቢዎች አለው።
ናይትሪክ ኦክሳይድ አለው፣ ማግኒዥየም አለው። በተለይ ማግኒዥየም በውስጡ ያለው ማግኒዥየም በተለይ ቅድም እንደነገርኳችሁ የምንታጠበት ሻወር ሃርድ ወተር ነው እና በውስጡ ከፍተኛ ካልሲየም አለው። ያንን ካልሲየም እንዲሟሟ ወይም ዲዞልቭ እንዲሆን ያደርጋል። ኢኖሲቶል የሚባል ንጥረ ነገር አለው። ይሄ ደግሞ ለፀጉራችን ኢላስቲሲቲ ፀጉራችን ዞማ እንዲሆን እንዲያምር አብረቅራቂ እንዲሆንና ለስላሳ እንዲሆን እንዳይሰባበር ያደርጋል ማለት ነው። በውስጡም ከፍተኛ ፕሮቲን አለው። ስለዚህ የሩዝ ውሃ በጣም ወሳኝ ነው። አዘገጃጀቱን ስናይ በተለይ 2 የሾርባ ማንኪያ ሩዝ ነጩ ሩዝ ቢሆን ይመከራል። በተለይ ኦርጋኒክ የሆነና በውስጡ አርሰኒክ የሌለው መሆን አለበት ስትገዙ ማለት ነው። ጤናማ ሩዝ መሆን አለበት። 2 የሾርባ ማንኪያ ሩዝ ከዛ ደግሞ 4 የሾርባ ማንኪያ ውሃ ታዘጋጁና መታጠብ አለበት ማለት ነው። በደንብ መታጠብ አለበት። ሩዙ ላይ ያሉት የተለያዩ ቆሻሻዎች መወገድ አለባቸው። ስታርቹ ወይም ደግሞ ስኳሩ መቀነስ አለበት። በ2 ጊዜ ደግማችሁ ብታጥቡት አሪፍ ነው። ከዛ በኋላ ከታጠበ በኋላ አዲስ ውሃ ትጨምሩና በአዲስ እቃ ማለት ነው ለ48 ሰዓት ምን ይሆናል ማለት ነው እየተብላላ ፈርመንትድ ይደረጋል ማለት ነው። እንግዲህ ይህንን ፍሪጅ ውስጥ ማስቀመጥ የለባችሁም። ፍሪጅ ውስጥ ከተቀመጠ ይሄ ፈርመንቴሽኑ ይቀንሳል፣ በደንብ አይብላለም ማለት ነው። በደንብ እንዲብላላ ሩም ቴምፕሬቸር ኖርማል የተፈጥሮ ሙቀት ያለበት ቦታ ላይ ታስቀምጣላችሁ። በደንብ በክዳን መዘጋት አለበት። ስለዚህ በደንብ ከተብላላ በኋላ መጨረሻ ላይ ምንድነው ታጠላላችሁ ማለት ከ2 ቀን በኋላ ማለት ነው። ብዙ ጊዜ የሚመከረው 48 ሰዓት ነው። ከዛ በኋላ ማጥለል ነው ማለት ነው። በጨርቅ ታጠሉና ፀጉራችሁን በስነ ስርዓት ቀድማችሁ ትታጠባላችሁ፣ ታበጥራላችሁ፣ ይደርቃል። ከዛ በኋላ በደንብ ፀጉራችሁን ያንን ውሃውን የሩዙን ውሃ ማሳጅ ይደረጋል ማለት ነው። ውስጥ እየገባችሁ የራስ ቅላሳችሁ ውስጥ እየገባችሁ በደንብ መታሸት አለበት፣ ማሳጅ መደረግ አለበት። ይሄን ነገር ምንድነው በሳምንት 2 ጊዜ ከተጠቀማችሁ ይበቃል። በሳምንት 2 ጊዜ ለ2 ወር 3 ወር ከተጠቀማችሁ በጣም የሚገርም ለውጥ እንደሚያመጣ የተለያዩ ጥናቶች ያሳያሉ ማለት ነው። በጣም አስገራሚ ለውጥ ነው የሚያመጣው። ይህንን ኮንሲስተንትሊ መጠቀም ያስፈልጋል። ፀጉራችሁ ላይ እንደነገርኳችሁ ከ20 እስከ 30 ደቂቃ መቀመጥ አለበት ፀጉራችሁ ላይ ማለት ነው። ወዲያውኑ መታጠብ የለባችሁም። ከ20 እስከ 30 ደቂቃ የሩዝ ውሃው መቀመጥ አለበት፣ በደንብ አብዞርብድ መሆን አለበት። ከዛ በኋላ መታጠብ ትችላላችሁ ማለት ነው። ከታጠባችሁ በኋላ ደግሞ የፀጉር በኮንዲሽነር ሊሆን ይችላል፣ የፀጉር ማርጠቢያ ለምሳሌ እንደ አቮካዶ ዘይት ሊሆን ይችላል፣ የጉሎ ዘይት ሊሆን ይችላል መቀባት ትችላላችሁ። ፀጉራችሁ እንዳያሳክካችሁ፣ ፀጉራችሁ እንዳይደርቅ ማለት ነው። ስለዚህ ይህን መጠቀም ትችላላችሁ።